በክርስትና ጉዟችን እግዚአብሔር አምላክ ላዘጋጀው ፕሮግራም እኛ ደርሰን ከእግዚአብሔር ፕሮግራም ጋር እንድንገናኝ የሚያደርገን በሕይወታችን ላይ ሊወሰን የሚያስፈልግ ውሳኔዎች ያስፈልጋል። በእግዚአብሔር ቃል ስታዩ በሁለተኛ ነገሥት ምዕራፍ 2 ላይ ኤልሳ ኤልያስን እየተከተለ የሄደበት መንገድ ለኛ አስፈላጊና ትልቅ ልናውቀው ልንረዳ የሚገባን የእግዚአብሔር ቃል እግዚአብሔር አምላክ እግዚአብሔር ኤልያስን በአውሎ ነፋስ ሊወስዶ ባሰበ ቀን በዛን ቀን ፕሮግራም በሆነው ቀን በዛን ቀን ኤልሳ ያውቅ ነበር። እግዚአብሔር ፕሮግራም የተረዳ ቀን ነበር። እግዚአብሔር በሕይወቱ ላይ በኤልያስ ሕይወት ላይ ሊሰራ የወደደው የፈቀደውን ፕሮግራም ያውቅ ነበር። ኤልሳ ኤልያስን ሲከተል ወስኖ የተከተለ ኤልሳን እግዚአብሔር ልኮኛል፣ እግዚአብሔር ወደ ቤቴል ልኮኛል፣ ወደ ገልገላ ልኮኛል፣ ወደ ዮርዳኖስ ልኮኛል፣ በዚህ ቆይ ስለው እኔ አልመለስም ብሎ ቆርጦ የተከተለበት ሲከተል የነበረው ለባዶ ጉዳይ አይደለም። ሲከተል የነበረው ዝም ብሎ አይደለም። እግዚአብሔር አምላክ ባዘጋጀው ፕሮግራም ውስጥ ለመግባት እግዚአብሔር ባዘጋጀው ፈቃድ ውስጥ ለመግባት ከእግዚአብሔር አንድን ክብር ለማግኘት እግዚአብሔር አምላክ በርሱ ሕይወት ሊሰራ ስለሚፈልግ በፕሮግራም ውስጥ ለመግባት አልመለስም። ላለመመለስ የወሰደበት የክርስትና ጉዞ ልክ እንደዚህ ነው። ላለመመለስ እስከ ክብር ድረስ ላለመመለስ እስከ እግዚአብሔር ፕሮግራም ድረስ ላለመመለስ መወሰን ነው የክርስትና ጉዞ። ኤልያስ ተመለስ ስለው አልመለስም፣ እዚህ ጠብቀኝ ስለው አልመለስም። ልክ ዮርዳኖስን ከፍሎ በተሻገሩ ጊዜ እንደዚያ እኔ ሳልወሰድ አለ ኤልያስ ኤልሳን እኔ ሳልወሰድ እንዲሆንልህ የምትፈልገው ነገር ጠይቀኝ እንዲሆንልህ የምትፈልገው ነገር ጠይቀኝ ባለው ጊዜ አንተ ላይ ካለው 2 እጥፍ ብሎ ጠየቀ። በሕይወቱ ዘመን በአገልግሎቱ ዘመን ኤልያስ አይቶት አግኝቶት ደርሶት ዳሶት የማያውቀውን ጠየቀው። ለኤልያስ በጣም ከባድ ነገር ነው። ኤልያስ አይቶ ስለማያውቁ ተመልከቱ። በኤልሳ ውስጥ ያለውን ክብር፣ በኤልሳ ውስጥ ያለው ጥማት፣ በኤልሳ ውስጥ ያለው ናፍቆት በኤልያስ ውስጥ ባለው ሊመለስ የሚችል አይደለም። በኤልያስ ልክ አልጠየቀም። ለኤልያስ በጣም ከባድ ጥያቄ ስለጠየቀ አስቸጋሪ ነገር ጠይቀኛል። ኤልያስ በሕይወቱ ዘመን ያልተመለሱ ጥያቄዎች አሉ። በምድርቷ ላይ ያልተፈቱ ጥያቄዎች አሉ። እነዚህን የሚመልሰው በኤልያስ ልክ ተመልሶ አይደለም። ከእርሱ የተሻለ በመከተል የተሻለ እስከ ኤልያስ ድረስ ኤልያስ እስካለበት እድሜ ከደረሰ ከተከተለ የኤልያስን ይዞ አይደለም የሚመለሰው። የኤልያስን ልክ መጎናጸፊያ ይዞ አይደለም የሚመለሰው። ከእርሱ የተሻለ ከእርሱ 2 እጥፍ እግዚአብሔር ከእርሱ 2 እጥፍ እንድሰራ እግዚአብሔር እርሱ ከሰራው እጥፍ እንድሰራ ክብር እንድሰራ ኤልሳ ኤልያስን አስቸጋሪ ነገር ጠየቀው። ኤልያስም ኤልሳን እኔ አስቸጋሪ ጉዳይ ነው አስቸጋሪ ጥያቄ ጠይቅ፣ ነገር ግን አለ እኔን ስወሰን ትኩር ብለህ ብታይ ይሆንልህ አለ። በዚህ አስቸጋሪ ጥያቄ ውስጥ ግን እርሱ ሄዶ ወደማያውቅበት እርሱን ልነካ የመጣ እርሱን ሊወስዶ የመጣው ክብር የእርሱን ጥያቄ እንደሚመልስ ኤልያስ የተረዳ ይመስለኛል። ኤልያስ የተረዳበት እርሱ ዳርሶ ከዚህ በፊት በክብር ተረገላ ሄዶ ወስዶ ተነጥቆ ተወስዶ ስለማያውቅ የሚመጣው ያ ክብር የኤልሳንም ጥያቄ የኤልሳንም ናፍቆት የኤልሳንም
ክብር የኤልሳዕንም መድረስ የሚፈልገው በሕይወቱ ላይ እግዚአብሔር ሊሰራለት የሚፈልገውን ጥያቄ እንደሚመልስለት እንደሚሞላ ስለሚያውቅ እኔ ስወሰዳ ትኩር ብለህ ብታይ ይሆንልሃል። እርግጠኛ የሆነበት ምክንያት በሕይወቱ እግዚአብሔር ባዶ አይለቅም፣ ዝም ብሎ አይተውም። እግዚአብሔር ሕዝብ እንደሚያስነሳ ያውቅ። ቀጣይ እግዚአብሔር ፕሮግራም እንዳለው የተረዳ ይመስላል ኤልያስ። ለዚህ ነው ብታየኝ ይሆንልሃል። እውነትም ነው። 2 እጥፍ በክብር ተከትሎ ሄዶ ባዶ አልተመለሰም። ዛሬ በሕይወታችሁ ላይ የምትከተሉትን እወቁ። ማንን እየተከተልክ ነው? ምን ለማግኘት ማንን እየተከተልክ? ምን አይነት እርምጃ እየወሰድክ? በምን አይነት ጉዞ ውስጥ ነው ያላችሁ? እኔ ዛሬ በሕይወታችሁ ላይ የሚያውጀው የምጸልላችሁ የለን የምትከተሉት ግብ ያለው ክብር ያለው ከእግዚአብሔር ፕሮግራም ጋር የምትገናኙበት እንደሆነ ጉዟችሁ ባዶ እንዳይሆን፣ ልክ ኤልያስን ኤልሳዕ ተከትሎ ባዶን እንዳልተመለሰ በምድሪቷ ላይ ያለውን እንቆቅልሽ የሚፈታውን ክብሩ ይዞ ተመለሰ። ልክ ነው። ዮርዳኖስን ከፍሎ የተሻገረው ኤልያስ ነው። ኤልያስ ዮርዳኖስን ተሻግሮ ከፍሎ ሲመለስ ደግሞ ኤልያስ አልነበረም፣ ኤልሳዕ ብቻውን ነበር። እሱ ደግሞ ከፍሎ ነው የጀመረው፣ ከፍሎ ነው የመጣው። የወደቀበት እንደ ትላንትና የሚያስፈራው አይደለም፣ የሚያስችለው ክብር ነው ወደቀ። በጎዳና የሚያስችለው፣ በሕይወቱ የሚያስችለው፣ በጎዳና በሕይወታችሁ ላይ የሚያስችል ጸጋ፣ አንድን ነገር የሚቆርጥ በምድረቷ ላይ በሕይወታችሁ ላይ በቤታችሁ ላይ በአገልግሎታችሁ ላይ በመከተል የምታገኙት ክብር አለ። እርሱ ነው የእናንተን ቤት የእናንተን ሕይወት የሚሰራ። በመከተል በመወሰን አልመለስም ብሎ ወስኖ ቆርጦ እስከ ፍጻሜው ሄዶ ተሻግሮ ክብር ይዞን ተመለሰ። የክርስትና ጉዞ መንገድ ላይ የምታቆሙት አይደለም። እስከ ፍጻሜው ድረስ ደርሳችሁ በክብር የምትመለሱበት። ዛሬም ለሕይወታችሁ ለቤታችሁ እጸልያለሁ፣ ለእናንተም እጸልያለሁ። የክብር ጉዞ መጓዝ እንደሆነላ ለክብር መጓዝ ይሆናል። ለክብር መጓዝ እንዲሆንላችሁ ጸልዩ። ባዶአችሁን ላለመመለስ ለክብር ጉዞ እንድትቀጥሉ የክብርን ሕይወት መንገድ መከተል ማወቅ እንደሆነላ የምትሄዱት ጎዳና የክብር እንዲሆን ስትነሱ ወሰናችሁ አውቃችሁ ክብር እንዳለ አውቃችሁ ግራ እንዳትጋቡ የክብር መንገድ መጓዝ እንዲሆንላችሁ ጸልያለሁ። የክብርን ጉዞ የክብርን መንገድ የወሰንከው ውሳኔ ያን በወሰንከው ውሳኔ ከክብር ጋር መገናኘት እንደሆነ ወስነ ተነስ፣ ከክብር ጋር ትገናኛለህ። ወስነች ተነሽ፣ ከክብር ጋር ትገናኛለህ። በሕይወትሽ ከክብር ጋር መገናኘት እንዲሆንልሽ ጸልያለሁ። በክርስትና ጉዟችሁ ከክብር ጋር መገናኘት እንደሆነ ክብር ባለበት መዋል እንዲሆንላችሁ። የማይሰራ ጉዞ አይደለም፣ የሚሰራ ጉዞ፣ ክብር ወዳለበት የሚያደርስ የእግዚአብሔርን ፕሮግራም የሚያሳይ ጉዞ በክርስቶስ ኢየሱስን በሕይወታችሁ ላይ ማየት እንድትጀምሩ ጸልያለሁ። የእግዚአብሔር ፈቃድ ያለበት እግዚአብሔር ደስ የሚሰኝበት እግዚአብሔር ላዘጋጀ ፕሮግራም እንድትሆኑ እንድትበቁ ጸልያለሁ። ስለዚህ በሚቀጥለው ዘመን ለናንተ የክብር ጉዞ የክርስትና ጉዞ የክብር ነው። የውርደት የውድቀት አይደለም። የክብር ጉዞ ሕይወትን እንዲያገኝ ጸልያለሁ። ሕይወትሽን እንዲያገኝ ጸልያለሁ። መንገዳችሁ የቀና እንዲሆን ለሌላ የምትተርፉበት። ኤልሳዕ ሲመለስ ሰዎች አገኙት። ጌታችን አለ። ኢየሱስ ጌታችን እንደምታውቀው ከተማችን መልካም ነው፣ ውሃው ግን ያጨነግፋል። ሲጀምር
ከዚህ በፊት እንደምታውቁ ከዚህ በፊት አቅም አልነበረው። ከዚህ በፊት ለመስራት አቅም አልነበረው። ከዛን ከመቀባቱ ክብሩን ከማግኘቱ በፊት አቅም አልነበረውም። እርሱ ብቻ አይደለም፣ ያን ውሃ ኤልያስ በምድሩ በዘመኑ አልፈወሰም። ሌላ ክብር በኤልያስ ተሰርቷል። ይሄ ግን አልተቀረፈም። ይህንን ይቀርፍ ዘንድ ተመለሰማ። ይሄ ነገር ይቀረፍ ዘንድ ይሄ ነገር እንዲቀየር የሚያጨነግፈው ይቆረጥ ነው። ስንቶቻችሁ ናችሁ ዛሬ አቅም ያጣችሁ? በክርስትና ጉዟችሁ ያልተፈታ ብዙ ጥያቄ ብዙ እንቆቅልሽ ሊኖር ይችላል። ክብር ለማግኘት የእግዚአብሔር ክብር በእናንተ ሕይወት ላይ መጥቶ አንድን ነገር እንደሚመጣ በእናንተ ሕይወት ላይ የሰለጠነው በሕይወታችሁ እናንተ እያላችሁ ጸሎታችሁ በጸሎት በልመናችሁ በጩኸታችሁ ያልተፈታ ነገር ሊኖር ይችላል። በክብር ጉዞ ግን ክብር